ቀደም ብላ ከመጣችማ ለምን ያለችው ቢሉ ድሮይን ተጠጥቶ ራዲዮ ጀታ አውቃ በንሳ ቅዱስ ገብርኤል ዛቲ ጀታ ቢኩሎ ለታ ወንጀል ይወርባቲ ወራታ ይደል ይወርባቲ ታቲ ኩሎ ለታ ወራታ ያ ኩሎ ለታ ወዲያሲያ ኩሎ ወዲያሲያ ለቲቱ ከለታም እንድትበር ውዳሴዋን በውዳሴ በጻድና አመስግነኝ ያለችው ከዚህ ቀድሞ ባሉ እየመሰለ ሲያመሰግናት መርቷል። ዛሬ ግን በውስጥ ባሉ በነዋየ ቅድሳት በመሶር በተቋኖር በማይጠንቶር በታኖር እየመሰለ ያመሰግናታል። ቅድስት አለ ከዕለታት ሁሉ ለይቶ አክብሯታልና በዕለተ እሑድ የሚነበብ የሚጸለይ የሚተረጎም አምላክ የወለደች የእመቤታችን ምስጋና ይድረስ። በእውነት ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት የሚያገለግሉባት ሁለተኛ ክፍል አንቺ ነሽ። የሥላሴን ባለሟል ተባልሽ። ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት የሚያገለግሉባት ሁለተኛ ክፍል አንቺ ነሽ። ሊሆኑ ይጨምሩ ወርቅም አለት ተጠመሩ መንፈስ እዚህ በአጻማ እግዚአብሔር የተጻፉ ሁለት ጽላት ያሉባት ደብተራዊ አንቺ ጽላተ ኪዳናትን የምትጠብቁ ጠብቃችኋለሁ፣ የማትጠብቁ አጠፋችኋለሁ ተካይዱባታልና ለተጽፋባት እግዚአብሔር ማለት አሁን እግዚአብሔር ምርቃርቆ ቀደም ብሎ ብራና ዳምጦ የሚጽፍ አይደለም ቃሉ በቢሮ አምላካዊ ተጠርቆ ስለተገኘው የቀደመ ስሙን በያግዜን ነገረ ሊታምር ባይደ አምላክ ዘመኔ ብሯጅም ሁለተኛ ስሙን ነገረ ቀዳሚው ሙላይታ አማን የቅንድናቸው ከስመ ስጋዌው የቀደመ ስሙን ነገረን። ይሁን ያለመለወጥ ከስጋይ ስጋ ከነፍስሽ ነፍስ ነስቶ ስለሆነ ያ አካላዊ ቃል የቀደመ ስሙ ናት። ይህስ እንደምነቢዩ ጌታ ሙሴን እስራኤል ከግብፅ ከወጡ በኋላ ጌታ ሙሴን ሕግ የምሰራልህ ነኝና ወደ ደብረ ሲና ውጣ አለው። አሮንንና ሆርን ከተማውን አስጠብቆ ይስዋቱ ምንም እንዲመጣባችሁ ግርግር አትበሉ ብሎ ኢያሱን አስከትሎ ወደ ደብረ ሲና ወጣ። ኢያሱን ከእግረ ደብረ ዘቆ ሙሴ ከተራራው ወጣ። ሰባት የሳት መጋረጃ ተጋርባ አገኘ። ስድስቱን አልፎ ከሰባተኛው ገብቶ ወነበልዌና 34 ቀን 570 ሲነግረው ሰንቷል። ስድስቱን ቀን ደግሞ በልቡ ነው ስትልበት ሰንቷል። 40 ቀን ይሆናል። እስራኤላውያን ሙሴን እንደ ፈጣሪያቸው ያዩ ነበርና ሲዘገይባቸው ተሰብስበው አሮን ሲበርደን አማልን ተዚያሩ ይነሮዜ ጽፉ ጣለ እስመ ወዳውጣን የሚወደድ ነአምር ተቆነ ሙሴ ዘገየብን ከምድረ ቃጣን ሙሴ ቀረብን ተመልሶ ወደ ግብፅ የኤርትራውያን ነው እንደሆነ አናውቅም። ወደ አማቱ ወደ ሂዶት የሆነ አናውቅም። ወደ ደብረ ሲና ተራራም ሂዶ በዚህ አመድ የስያጃት እሳት አቃጥሎ እንደሆነ አናውቅም። ቀረብን አሉት። በዚህ ሰዓት አሮንም አሁንም እምቢ ብላቸው እስራኤል ቁርባን ናቸው በድንጋይ ወግረው በእሳት አቃጥሉኛል ብሎ ከዚህም በኋላ እንግዲያስ ጣዖት ስራልኝ ካላችሁ ከግብፅ ያወጣችሁትን ወርቃችሁን አምጡ አላቸው። እንዲህ ማለቱ እስራኤል ገንዘብ ወዳጆች ናቸውና ነግሰለስ ሲሉ ሙሴ ወንድሜ ይመጣል እኔም ከጠርቢናለሁ ብሎ አድርገው ደግሞ ፈጣሪ ይቆጣብኛል
ንጉሥ በመንግስቱ ጎልማሳ በሚስቱ አምላክ በአምላክነቱ ቀናኢ እንዲሆነ እስመ አነ አምላክ ቀናኢ ወመስተበቅዕ ዘእፈድ ኃጢአታሁ ለእደዊ እስከ ነሣልስ ወራብዕ ትውልድ ወለለሰ ያፈቅሩኒ እገብር ሎሙ እስከ አሠርቱ ምዕት ትውልድ እንዲል ባደርገውም ፈጣሪ ይጣላኛል አለ። ከዚያም በኋላ እስራኤላውያንም ዕለቱን ወርቃቸውን ሴቶችን ወንዶችን ሰብስበው አመጡለት። በዚህ ሰዓት የወንዶችን በአንድ ጉድጓድ አድርጎ አስቆፍሮ የሴቶችንም በአንድ ጉድጓድ አስቆፍሮ ከእሳት ጣለው። እሳት ቢበለው ምን ላድርግ ለማለት በዚህ ሰዓት ሁለት ዓለም ተብርቶ ነው ወጣ። ይህስ ይድበለበላል፣ በዚያው ላይ ደግሞ ምታት ይመስላል ብሎ ብዙ አንጥረኛ ይከተለው ነበርና ወሰበኮ ይላል አስመትቶ ሰጥቶታል። ራሱ የወርቅ አንድ ራሱ የብር አንድ ወገቡ የብር አንድ ወገቡ የወርቅ ጅራቱ የሐር አድርጎ ሰጥቷቸዋል። እልዮ እሙንቱ አማልክቲክሙ እስራኤል ዘአውጽኡክሙ እምድረ ግብፅ እስራኤል ከምድረ ግብፅ ያወጧችሁ አምላኮቻችሁ እዚህ ናቸው። በዓሉን ባለ ጊዜ ይሆን ባለ ጊዜ የሰር ባለ ጊዜ በዓሉን ነግሰ ታደርጉታላችሁ ብሎ በፍና ተሳልቆ ይሰጣቸዋል። እነሱም ተቀብለው ይወርቁ፣ ይነሱ፣ ያጨበጭቡ፣ ይዘፍኑ ጀመረ። በዚህ ሰዓት እግዚአብሔር ሙሴን በደብረ ሲና እያለ አበሱን ሕዝብከ እስራኤል ወአሮንከ እስራኤል ወንድሞች በደሉ ያለው ጠብ በዚህ ጊዜ ተጀምሯል። ዛሬ አባት ልጅ ሲለው ኑሮ በተጣላ ጊዜ ለሚስቱ ያ ልጅሽ እንዲያድርጎ በደለኝ እንዴት። ከዚህም በኋላ እግዚአብሔር ለሙሴ እድገኒ በማቲ እስዮም ለሉ ሕዝብከ ወሰይመከ ውስተ ጽክቡ እነዚህን ሕዝቦች ላጥፋቸው አንተን በብዙ ወገን ሾመሃለሁ አለው። ሙሴ እምትስዮም ለሉ ሕዝብከ ቀሴን ይጌታ መጽሐፈ ሕይወት እነርሱን ከምታጠፋቸው እኔ ከባለሟልነት ሰርዘኝ ያለው። በዚህ ሰዓት እግዚአብሔር እንከሰ ወሪደከ ኮንን እንዲያስ ፈጥነው ወርደ ዝም አትበል ብሎ ስራ ቅጣ ብሎ ሁለቱ 10 ቃላት የተጻፉባት ሁለቱን ጽላት ለሙሴ ሰጠው። ሁለቱን ጽላት ተቀብሎ ኢያሱን ከእግረ ደብረ አስከትሎ ወደ ከተማ በር ሲደርሱ ኢያሱ ምን ተዘሰም ድምፀ ጸባይ እሌትየ ለቀት የምሰማው የአርበኛ ድምፅ ይመስላል። አንተ አለመኖርክን አይሳብ አውቀው በእስራኤል ላይ በጠላትነት ተነስተውባቸው መሰለኝ ያለው። ሙሴ አኮ ተሰም ድምፀ ጸባይ እሌትየ ለቀት አላ ድምፀ ፋይሉ ወይ ያረባ ጣዖት የምሰማው የአርበኛ የሰልፈኛ ድምፅ አይደለም። እስራኤል ያረባ ውስጠት ነው አለው። ያረባ ጣዖት አቁመው ነው ሲለው ነው። በዚህ ሰዓት ኢያሱን አስከትሎ ቢደርስ እስራኤላውያን መስዋዕት ሰውተው ተረፈ መስዋዕቱ ሲበሉ ሲወርቁ ሲነሱ ሲያጨበጭቡ ሲዘፍኑ አገኛቸው። ቢደነግን ከእጁ ሁለቱ ጽላት ወርቀው ተሰበሩ። አንድም ተበጻጽፎ አንዱን ጣዖት በአንዱ ጽላት ቢመታው ሁሉም ተሰበረ። ያንን ከፈሳሽ ወንዝ ይዞ ወርዶ እያስዳመ እያስፈጨ እያስደቀቀ ቢያጠጣቸው በቅረጣዎት ያደረበት በከንፈሩ በግንባሩ ለምጽ እየተቀሰመ ተገኝቶበታል። በዚህ ሰዓት ይህንን ምክንያት አድርጎ ሌዋውያንን በጠባብ በር አስከብቦ አባት ለልጁ ልጅ ለአባቱ አይራራ ብሎ እስከ 3000 ሕዝብ አስፈጅቷል። አንፈትብዎ ደቂቀ ሌዊ እግዚአብሔር እስከ ማለት ደርሷል። ከዚህም በኋላ እግዚአብሔር ሙሴ ስለተሰበሩት ጽላቶች አዘነ። እግዚአብሔርን አዘንከኑ ሙሴ አዘንክን አለው። አዎ አለው። ቃር ከመቀዳኒ እንደመጀመሪያው አድርገን ቀረጽ አለው። በዚያን ሰዓት እንደመጀመሪያው አድርገው ቢቀርጽ ቃሉ በግብረ አምላካዊ ተቀርጾ ተገኝቷል። ይህም ምሳሌ ነው። ጌታ ለሙሴ የሰጠው ሁለቱ ጽላት የአዳም ሁለት መሆናቸው የነፍስ የሥጋው ያ በጣዖት ምክንያት እንደተሰበረ አዳምም ከክብሩ በዕፀ በለስ ምክንያት ከክብሩ ከማዕረጉ የመዋረዱ ምሳሌ ሙሴ የቀረጻቸው የእመቤታችን ሁለት መሆናቸው የነፍስ የሥጋዋ ቃሉ በግብረ አምላካዊ እንደተገኘ የአብ አካላዊ ቃል በማይጸሯ በግብረ መንፈስ ቅዱስ ተቀርጾ አገኘ ነው ማለት ብሎ የተናገረው ይህ ነውና እንዲህ አለ።
ለብሉይ ኪዳን ለኦሪት ለአዲስ ኪዳን ለወንጌል አንድም ለብሉይ ኪዳን ለምድረ ርስት ለአዲስ ኪዳን ለመንግሥተ ሰማያት አስታራቂ ሆነ። በዓለመ ሥጋ በአጸደ ነፍስ በአጸደ ሥጋ በዓለመ ሥጋ በዓለመ ነፍስ ያሉትን በደሙ ፈሳሽነት አነጻቸው። ወይስ አለ ከየው አላለም። ወይስ በመላው ነው። ከየው አንድ ወገን ነውና አንድም ወይስም ከየው አንድ ወገን ነው ብሎ ትንቢቱ ምሳሌውን እንዲፈጸም ትንቢት እነዛክሙ በማይ ቅዱስ ከመ ትምጽኡ እምርክሰክሙ ያለው ነው። ምሳሌ ወነጅሮ ሙሴ ትእዛዘ ኦሪት ይነስር ደመ ጠሊ ወደመ ላይ ወይነስር ወኩሎ ግበሪሃ እንዲል ግበሪሃ ወኩሎ ግበሪሆሙ እንዲል ግበሪሃ ይላል። ትንቢቱን ባወቀ አናገረ፣ ምሳሌው ባወቀ አስመሰለ። ምስጢሩስ እንደምን ነው ቢሉ ጌታ በዕለተ ዓርብ በመስቀል ላይ በሆነ ጊዜ ከጎኑ ከአክሊለ ሦኩ ከጦር የፈሰሰውን ደም መላእክት በእጃቸው ተቀብለው በዚህ ዓለም ረጭተውታል። ይህስ እስከዚህ ደግሞ አያድርሙትም ብሎ በጽዋ በወርቅ ጽዋ ተቀብለው በወርቅ መነሳንስ ረጭተውታል። ዛሬ መንፈስ ቅዱስ ባወቀ ቤተክርስቲያን የምትሰራ የምትታነጸው የጌታችን የኢየሱስ ክርስቶስ በዕለተ ዓርብ ደሙ በፈሰሰበት ነውና አንድም ጣልቃ የሚባል ወፍ አለ። ገዳግምቱ ይወዳቸዋል፣ ይታቅፋቸዋል። እነርሱ ፍቅር የፈጸምን መስሏቸው ይጸፉታል፣ ይሰማዋል። እሱም ጠቅቶ ይገላቸዋል። በሦስተኛው ቀን ከእናታቸው ከአባታቸው እንደሚሉ ይቀቧቸዋል፣ ይነሳሉ። ይህም ምሳሌ ነው። ጣልቃ የጌታ ገዳግምቱ የአዳምና ሔዋን ይወዳቸዋል፣ ይታቅፋቸዋል ማለት ጌታም አዳምና ሔዋንን ከአራቱ ባሕርያተ ሥጋ አምስተኛ ባሕርየ ነፍስ ፈጥሮ ሕያዋን አድርጎ በገነት አኑሯቸዋል። እነርሱም ፍቅር የፈጸመ መስሏቸው ይጸሩታል፣ ይሰማዋል ማለት እነርሱ አምላክነትን ሲሹ ተገኝተዋልና ጠቅቶ ይገላቸዋል ማለት ጌታ ንጉሥ በመንግስቱ ጎልማሳ በሚስቱ ቢገቡበት ቀናይ እንደሆነ አምላክን በአምላክነቱ ቀናይ ነውና በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ፈርዶባቸዋል። በሦስተኛው ቀን ከእናታቸው ከአባታቸው ደም ይቀቧቸዋል፣ ይነሳሉ ማለት ክርስቶስም አንተ አቡነ ወአንተ እምነ የሚባል ጌታ ሥጋውን ቆርሶ ደሙን አፍስሶ አዳምና ሔዋን የማዳናቸው ምሳሌ ጣልቃ ከሚባል ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳት ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ንጽሕት ከልማደ አንስት ነው። መጽሐፍ ላለፈውም ለሚመጣውም ያስባል፣ አሁን ለሚመጣው ነው። ስለዚህ ነገር በቤታችን እጾም እንልሻለን፣ እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። አምላክን ያለመለወጥ ኢየሱስ ክርስቶስም ወልደሽልናልና ሁሉ ጊዜ ንስል ነው። ዘወትር ወዳችን እናንጋጥጣለን። ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ይቅርታን ቸርነት እናገኝ ዘንድ ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ታቦትን ይመስልልናል። ይትሜሰልን ይላል፣ ይመሰልልናል። አንድም በእግዚአብሔር ቃል ይትሜሰልን ታቦተ ይላል። የእግዚአብሔር ሸንሸር ሰቂር ከሚባል እንጨት የተቀረጸ በውስጥ በአፋ በወርቅ የተለበጠ ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ የአብ አካላዊ ቃልን ይመስልልናል፣ ይመሰልልናል። ይህም ምሳሌ ነው። ታቦት በመለው የእመቤታችን ታቦት የእመቤታችን ታቦት በመለው የእመቤታችን እጽ የአብርሃም ዘግቡር አለ ከእመቤታችን ባሕርይ እየተገኘ ስንደው
አንድም ታቦት የጌታ እጽ የእመቤታችን ዘግቡር አለ ከእመቤታችን ባሕርይ እየተገኘ ስለው አንድም ታቦት የጌታ አይለውጥም የጌታ እጽ የአብ ዘግቡር አለ ለመለኮት ነውና ያልተመለቸ ዘይነጥዛ ነው አብን ዘይመውት ወዘይትየለስ ሲለው ነው። ከተፈልጦ ከተድሮ ካለመመለክ ካለመሰገድ ንጹሕ ነው። እልፈት ውላጤ የሌለበት ከአብ ጋር የሚተካከል ወቱ ለጽ ነው። በታቦቱ ፊት ነገራት አንድም እርሱ ራሱ ተናገራት ላይ ከቆምኩ ነፍሴ ወአብሰርክዋ ለወላዲቴ እንዲል አንድም በገብርኤል አምሳል ነገራት ወአብሰርክዋ ለወላዲቴ በአምሳለ ገብርኤል ላይ እንዲም በልዩ ጥበቡ ያለ ዘራ ብእሲ ከአንቺ ሰው ሆኖ አዳነን። አንድም ከጥበቡ በሚበልጥ ጥበቡ ሰው ሆኖ አዳነን። ከጥበቡ በሚበልጥ ጥበቡ አለ ይህንን ዓለም ሲፈጥረው ለይኩን ብሎ ነው። ይህን ዓለም ሲያድነው ግን ሥጋውን ቆርሶ ደሙን አፍስሶ ነውና እንዲህ አለ። ያለመለወጥ ከሥጋዬ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። የሚሮ ሲለው ሥጋውን ከመለኮቱ ጋር አጓይቦ ሥጋውን ከመለኮት መለኮትን ከሥጋ ጋር ካዋሃደ ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። የታቦትን ነገር ከዚህ ይናገሩታል። ጌታ ሙሴን ሸምሸር ሰቂል ከሚባል እንጨት ቆርጠህ አምጥተህ ሞላነቱ 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገው መቅጠሚያም ማበጅለት። የመቅጠሚያውን ሞላልነት 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር ፈለግ ያውጣለት። በውስጥ ብዝብዝ ወርቅ አኖርበት። 2 መሎጊያ 4 ቀለበት አበጅለት። በምስማቅና በምስማቁ እንደሚናተር አውራ ዶሮ አድርገህ ሳልበት ብሎታል። ይህም ምሳሌ ነው። 2 ክንድ ሞላልነቱን 2 ክንድ ከስንዝር አድርገው አለ። ይህ ከአዳም ጀምሮ እስከ ኖህ ያለው ዘመን ነው። ከአዳም ጀምሮ እስከ ኖህ ያለው ዘመን 2200 ዘመን ይሆናል። በ2200 ዘመን አርያ ድንግል የምትወድ አመረ ኖህ የመገኘቷ ምሳሌ ቁመቱን ክንድ ከስንዝር አድርገው አለ። ይህ ከኖህ ጀምሮ እስከ ሙሴ ያለው ዘመን ነው። በዚህ 1650 ዘመን ይገኛል። በ1650 ዘመን አርያ ድንግል ጽላተ ሙሴ የመገኘቷ ምሳሌ ነው። ወርዱን ክንድ ከስንዝር አድርገው አለ። ይህ ከሙሴ ጀምሮ እስከ ክርስቶስ ያለው ዘመን ነው። በዚህ 1650 ዘመን ይገኛል። በ1650 ዘመን አርያ ድንግል አመረ ሙሴ ጽላተ ሙሴ ምሳሌዎቿ የሚሆኑ አማናዊት ድንግል የመገኘቷ ምሳሌ ፈለግ አውጣለት አለ። ፈለግ የማይጸኗ ብዝብዝ ወርቅ የንጽሕናዋ የቅድስናዋ በእመቤታችንም እውቀት መንፈሳዊ አይታጣምና ዳዩ የቅዱሳን አበው ቃቸው የቅዱሳን አንስት 2 መሎጊያ የኦርኒና የሶፊያ እመቤታችን ቅዱስ ባስልዮስን እኔን ከምትስልበት እኒህን ሰዎች እንዳትተውብኝ ብለዋለችና አንድም የዮሴፍና የሰሎሜ ከእመቤታችን በስደት አልተለዩምና 4 ቀለበት የአራቱ ንጽሕና በእመቤታችንም ርዕይ ሰሚ ገሲስ አጼኖ የለባትምና ምስማክና ምስማኩ የሐናና የኢያቄም በምስማክና በምስማኩ እንደሚናጠር አውራ ዶሮ አድርገህ ሳልበት አለ። የቀድሞው ሊቀ ካህናት ከምሳል ካህናት ድምፅ ሰምቶ ወጥቶ ለምእመናን ለሕዝቡ ይነግራቸዋል። እመቤታችንም በመልአከ ውቃቢዋ በቅዱስ ሚካኤል ተጠብቃ ብትገኝ በመልአከ ብስራቷ በቅዱስ ገብርኤል ትጸንስ ወልድ የሚለውን ቃል ሰምታ የአብ አካላዊ ቃል
ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስጋ ሆነ ቃል ስጋ ሆነ እያለ ሲያስተምር የመሰማቱ ምሳሌ እግዚአብሔር በፈጠራቸው በሔዋን ኪሩቤል አምሳል ሙሴ ሳላቸው ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። አንድም እግዚአብሔር በፈጠራቸው በሔዋን ኪሩቤል አምሳል ሙሴ ባሳላቸው አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። አንድም መቅደስ ለሊሁ እግዚእነ ኢየሱስ ክርስቶስ ይላል። አማናዊ ቤተ መቅደስ ኢየሱስ ክርስቶስ ከስጋይ ስጋ ከነፍስሽ ነፍስ ነስቶ መላእክት ቅዱስ 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 እያሉ ያመሰግኑበት አማናዊት ቤተ መቅደስ አንቺ ነሽ። አማናዊ ቃል ኢየሱስ ክርስቶስ ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው የነብሽ አንቺ ነሽ። ሆነ ሰራየ ኃጢአተነ ወደምሳሴ አበሳነ ይላል። ደጋጉን ጥቃቅን ኃጢአታችን የሚያስተሰርይልን ሆነ። ደጋጉን ጥቃቅኑን ኃጢአት ከሚያስተሰርይልን ጽድቅ በድንግልና ስርጉን በቅድስና እመቤታችን ጸጋውን ክብሩን እንዳይነሳት ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። ረቂቅ መና የያዘች መሶበ ወርቅ አንቺ ነሽ። ጌታ ሙሴን ሸንሸር ሰጢር ከሚባል እንጨት ቆርጣ አምጥተህ መሶበ ወርቅ አድርገህ ስራው ብሎታል። ወግሩ መሶበ ወግበር መሶበ ወግሩ ሎቹ እንዲል መሶበ ወርቅ አድርገህ ወርቁን እያሳሳ ስራው ብሎታል። በውስጡ ብዝብዝ ወርቅ አኑርበት፣ በውስጡ በወርቅ ለብጠው፣ በውስጡ ዘመን ሳትደካ አንድ ጎሞር መና አኑርበት ብሎታል። ይህ ምሳሌ ነው። መሶበ ወርቅ የእመቤታችን ወርቅ የንጽሕናዋ የቅድስናዋ አንድ ጎሞር መና የጌታ አንድ ጎሞር መና ዘመን ሳትደካ አስቀምጥበት አለ። ጌታ ሰው ሲሆን ያለመመርመሩ ምሳሌ እስመ እንዘ ሰብ መኑይ ይቅ ያይምሮ እንዲህ ዘንበለም ድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲህ ኅብስት ዘወረደ እምሰማይ አኮ ሙሴ ዘዋበክሙ ዘንተ ኅብስተ እንዳለው አይደለ ከሰማይ የወረደ ዋቤ ሕይወት ኅብስት ነው። አበዊክሙሰ መና በሉ በገዳም ወሞቱ እንዳለው አይደለ ሕይወትን የሚያድል ዋቤ ሕይወት ነው። ዋቤ ሕይወት ከሚባል ልጅ ጽኔት በድንግልና ስሩ ከቅድስና እመቤታችን ጸጋውን ክብሩን እንዳይነሳት ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። ሁልጊዜ ብርሃን ያለውን ተቋመ ወርቅ የወሰች ተቋመ ወርቅ አንቺ ነሽ። ጌታ ሙሴን ሸንሸር ሰጢር ከሚባል እንጨት ወትገብራ ለመቅሊተ ወርቅ ተቋመ ይላል። ግበር አስለው ነው። ወትቀባ በደመ ቢሳ ባለ ጊዜ ጥባ ማለት እንዲሆነ ኦ አዳም መሬት አንተ ወትገብ ሶስተ መሬት ባለ ጊዜ ባ ማለት እንዲሆነ መክሊተ ወርቁን ተቋመ ወርቅ አድርገህ ስራው ብሎታል። ይህ መክሊተ ወርቅ ዋጋው ብዙ ነው። በሀገራችን 1028 ወቄት ወርቅ ይሆናል። ዘመን ሳትደካ ከፍ ብለህ በአንድ መሸቢያ ቃተህ ተወው። ዝቅ ከፍ ብለህ በሁለት መሸቢያ ቃተህ ተወው። እግር አውጣለት፣ 6 አይጾም አብጅለት፣ 7ኛውን ስርወት አድርገው። በስርወት የተቀደው ዘይት 7ቱን አይጾም እንዲበላቸው እንደ ጽዋ እግር አብጅለት እንዳይፈነገር ብሎታል። ይህ ምሳሌ ነው። ተቋም ከፍ ብለህ በአንድ መሸቢያ ቃተህ ተወው አለ። ይህ የዘመነ አበው በዘመነ አበው ምክር ዝናት ተግሳጽ ተደርጓል። የአባት ለልጅ የሚያልቅ ሆኗል። በሁለት መሸቢያ ቃተህ ተወው አለ። ይህ የዘመነ መሳፍንት የዘመነ ነገሥት በዘመነ መሳፍንት መጻሕፍት ተጽፈዋል። መፍለጥ መቁረጥ ተደርጓል። በዘመነ ነገሥት
እንደሁሉም ተደርጓል። እንደ ዘመነ አበው ምክር ዝናት ተግሳጽ ተደርጓል። የአባት ለልጅ የልጅ ለአባት የሚያልፍ ሆኗል። እንደ ዘመነ መሳፍንት መጻሕፍት ተጽፈዋል። መፍለጥ መቁረጥ ተደርጓል። መፍለጥ መቁረጥ ተደርጓል። 6 አይጾም አበጅለት አለ። የአምስቱ መጻሕፍተ ሙሴ፣ 6ኛው የመጻሕፍተ ነቢያት፣ 7ኛው ሥርወ አድርገው አለ። 7ኛው የወንጌል በሥርወቱ የተቀደው ዘይት 7 አይጾም እንዲበላቸው ወንጌልን ሳይዝ የሚተረጉም መጽሐፍ የለምና እስመ ሳባይ ንባቡ እግዚአብሔር እንዲል ብርሃኑ የሥላሴ የመምህራን ብርሃኑ አይጾምን እንዲገልጻቸው መምህራንም ያልተመሰለው መስለው ያልተመለሰው መልሰው የመጻሕፍትን ምስጢራቸውን ትርጓሜያቸውን የመግለጻቸው ምሳሌ አንድም 7ቱ አይጾም 6ቱ አይጾም የምዕመናን ሥርወት የጌታ ዘይት የመንፈስ ቅዱስ በሥርወቱ የተቀደው ዘይት 7ቱ አይጾም እንዲበላቸው ጌታ የባሕርይ ሕይወቱ መንፈስ ቅዱስን ለምዕመናን የማደሉ ምሳሌ አንድም ተቋም የእመቤታችን 7ቱ አይጾም የፍጹም ክብሯ እስመ 7ቱ እስመሁም 7ቱ በአበብራውያን ፍጹም ውእቱ እንዲል ይህንን በሱባኤ ቢገቡ ይህንን በሱባኤ ቢገቡት 49 ይሆናል። እመቤታችን ጌታን ከወለደች በኋላ 49 ዓመት የመኖሯ ምሳሌ በሀገራችን 1028 ይሆናል አለ። በ1028 ዘመን የእመቤታችንን ዜና ሞቷን፣ ዜና ትንሣኤዋን፣ ዜና ዕርገቷን የሚጽፉ እነ ቅዱስ ዮሐንስ እነ ቅዱስ ጴጥሮስ የመነሳታቸው ምሳሌ አንድም ተቋም አይለውጥም የዘመን 7ቱ አይጾም የ7ቱ ዕለታት ሥርወት የዕለተ ረቡዕ በሥርወት የተቀደው ዘይት 7ቱን አይጾም እንዲበላቸው በዕለተ ረቡዕ የተፈጠረው ፀሐይ፣ ጨረቃ፣ ከዋክብት ሦስቱን ከወዲህ አድርገው የማምራታቸው ምሳሌ ጥንት ከሌለው ብርሃን የተገኘ እውነተኛ ብርሃን ከባሕርይ አምላክ የተገኘ የባሕርይ አምላክ ያለ መለወጥ ከሥጋዬ ሥጋ ከነፍስሽ ነፍስ ነስቶ ስለሆነ የአምላካዊ ቃል በጨለማ እውቀት በማጣት ለነበር እውቀት ተሰጠን። ሞት ባመጣው ምስል ሞትን በመምሰል ለነበር ወንጌል ተጻፈልን። ክርስቶስ ተወለደልን፣ ወንጌል ተጻፈልን። በኃጢአት ለነበር ስርየት፣ በክደት ለነበር ልጅነት፣ በክደት ለነበር ምሕረት ስርየት ተሰጠን። ኃጢአትን ጽልመት፣ ክደትን ጽላሎተ ሞት ይለዋል። በጨለማ ላይ የዛፍ የገደል ጥላ ሲጨመር ጨለመው እንዲጸና በኃጢአትም ላይ ክደት ሲጨመር ፍዳው ይጸናልና ሀተታ በሁሉም ያሳትታል። ዋርታ ገሪነ ውስተ ፍኖተ ሰላም እግረ ልቡናችን ወደ ወንጌል እግረ ነፍሳችን ወደ መንግሥተ ሰማያት አቀናልን። በልዩ አመጣጡ ሰው ሆኖ እግረ ልቡናችን ወደ ወንጌል እግረ ነፍሳችን ወደ መንግሥተ ሰማያት አቀናልን። እግረ ልቡናችን ወደ ወንጌል እግረ ነፍሳችን ወደ መንግሥተ ሰማያት አቀናልን። ልጅ ጽድቅ በድንግልና ስርዓት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳት ለምኝልን። አእምሮውን ጥበቡን በልቡናችን ሳይብን አሳድርብን። እሳትነት ያለውን ፍም ያለውን ማዕጠንተ ወርቅ እየተሸከምሽ አንቺ ነሽ። ጌታ ሙሴን ማዕጠንተ ወርቅ የተሸከምሽ አንቺ ነሽ። ጌታ ሙሴን ሸምሸር ሰጢት ከሚባል እንጨት ቆርጠህ አምጥተህ 2 ክንድ ከስንዝር አድርገህ ክንዱን ሙሉውን ፈልፍለው ክንድ ከስንዝሩን ተወው ብሎታል። በውስጡ በውጭ በአፋ በወርቅ ለብጠው ብሎታል። ሲል ሰግዶ ሲል ይባል አለ። ያንን አምጥተህ አዋህደህ ወጥተህ ለጊዜው ወርቁን እንዳይሰማው ነው። ወርቁን እንዳይሰማው ነው። ጢሱ አምሮ ሰምሮ እንዲወጣ ነው። ፍጻሜው ግን የቅዱሳን የጸሎታቸው እርገት ምሳሌ
የጸሎታቸው ምሳሌም ምሳሌ ነው። ማዕጠንት የእመቤታችን ወርቅ የንጽሕና የቅድስና ወርቅ የንጽሕና የቅድስና እለተ ወርቅ የመንፈስ ቅዱስ ቢከፍል ቢያዋቅ ቢያነጻ መንፈስ ቅዱስ ነውና ማዕጠንት ህለ ፍም የጌታ ዕጣን የትስብእት ስለሆነ ግን ሲያጽጽ ምሳሌ ነው። ቡሩክ እግዚአብሔር ይዞሽ ወጣ ማዕጠንተ ወርቅ አንቺ ነሽ። አብርሃምን መቅደስ አለው አስተርሳይ ከባይለ ከተረፈ መቅደስ እንዲል አንድም ቡሩክ አርቦን ከቤተ መቅደስ ይዞሽ ወጣ ማዕጠንተ ወርቅ አንቺ ነሽ። ይህስ እንደምነው እስራኤልን አማር ቸነፈር ተመስጦ የሚጨርሳቸው ሆነ። እስራኤላውያንም ተሰብስበው ወደ ሙሴ ሄደው ሙሴ ከእኛ ኃጢአት ክፋት አይታጣም ከእግዚአብሔር ደግሞ ምሕረት ቸርነት አይታጣምና ወደ እግዚአብሔር አመልክት አሉ። ወደ እግዚአብሔር ቢያመለክት ወንድምህ አሮን ማዕጠንተ ወርቅ ይዞ ልብሰ ተክህኖ ለብሶ እየወጣ እየገባ ይጠርላቸው። ሕሙማኑ በአንድ ወገን ጤነኞችን ሕያዋኑ በአንድ ወገን አድርጎ ይጠርላቸው አለው። ሙሴም ሂዶ ለአሮን ነገረው። አሮንም ወነሣእ ኤፉደ ቅኔሁ ለጸሎት ይላል። ማዕጠንተ ወርቁን ይዞ ልብሰ ተክህኖውን ለብሶ ሕሙማኑ በአንድ ወገን ጤነኞችን ሕያዋኑን በአንድ ወገን አድርጎ አጠነላቸው። በዚህ ጊዜ በሽታው ከሕሙማኑ የሚርቅ ወደ ጤነኞች የማይተላለፍ ሆኗል። አይሳ መዓተ ወፈጠረ መንጸተ ወፈጠረ ማእከለ ሕያዋን ወሕሙማን እንዲል ቀድሞ የአባት ለልጅ የሚተላለፍ ሆኗል። ጌታ ከእመቤታችን ሰው ከሆነ በኋላ ግን የአባት ለልጅ የማይስተላለፍ ሆኗልና እንዲህ አለ። አንድም ቡሩክ ዮሴፍ ከቤተ መቅደስ ይዞሽ ወጣ ማዕጠንተ ወርቅ አንቺ ነሽ። አንድም ቡሩክ ወልድ ከቤተ መቅደስ ሳለሽ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ የተዋሃደብሽ ማዕጠንተ ወርቅ አንቺ ነሽ። ኃጢአታችን የሚያስተሰርይልን ሆነ። ራሱን ያማረ የተወደደ መስዋዕት አድርጎ ለአባቱ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኖ ራሱን ያማረ የተወደደ መስዋዕት አድርጎ ለአባቱ ያቀረበ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ወአንከረ አብ እምዝንቱ መስዋዕት እንዲል ራሱን የተወደደ መስዋዕት አድርጎ ካቀረበ ልጅ ጽንዕ በድንግልና ስርጉት በቅድስና እመቤታችን ጸጋውን ከሁሉ እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይብን አሳድሪብን። መልካም ርግብ እመቤታችን የአብ አካላዊ ቃልን የወለድሽልን መልካም ጽጌ አንቺ ነሽ። ኮሳኩሳን አርጋብ፣ ቀያን አርጋብ፣ ጸሊማን አርጋብ አሉ። ጻዳ ኦፍም ይለዋል። ጻዳ ርግብም አለ በቤተ መንግስት ይኖራሉ። ሌዋዊ አውታረ ደብተራ ኦሪትን ይበጥስብኛል ብሎ በዘንግ ወጥቶ ገድሎታል። ይህም ምሳሌ ነው። ጻዳ ርግብ የጌታ ጻዳ ነው። ጻዳ በመለኮት ይሏልና ቀያን አርጋብ የነቢያት ቀያን አላቸው ደማቸውን ያፈሳሉና፣ ጸሊማን አላቸው በተስፋ ኗሪዎች ናቸውና፣ ጸሊማን አላቸው መከራቸው ጽኑ ነውና፣ ኮሳኩሳን አላቸው በተስፋ ኗሪዎች ናቸውና። ጻዳ ርግብ የጌታ ያ አውታረ ደብተራ ኦሪትን ይበጥስብኛል ብሎ በዘንግ ወጥቶ እንደገደለው ጌታ አይሁዳውያንን ጸሐፍት ፈሪሳውያንን አሌለክሙ ጸሐፍት ወፈሪሳውያን እለትበሉ በምክንያት ጸሎትክሙ እያለ ቢዘልፋቸው ጸንተው ጸብተው ገርፈው ሰቅለው ገለውታልና እንዲህ አለ። መዓዛ እመቤታችን ጽጌ ጌታ አንድም መዓዛ ጽጌ እመቤታችን ናት ብሎ መዓዛዋ ያማረላት ጽጌ አበባ አንቺ ነሽ። መልካም አበባ አንቺ ነሽ። ከእሴይ ስር የተገኘች መልካም አበባ አንቺ ነሽ ስል ወደ ላይ ወደ ታች ያድጋል። ወደ ላይ ቢያዩ አብርሃም ይስሐቅ ያዕቆብ፣ ወደ ታች ቢያዩ ዳዊት ሁሉ እሴይ ነው። ጽጌ መዓዛ ከሚባል ልጅ ጽድቅ በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይብን አሳድሪብን።
ሳይተክሏት ተተክላ ውሃ ሳያጠጧት አብባ ለምልማ የተገኘች የአሮን በትር ነበረች። ያለ ዘራ ብእሲ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነብሽ አምላክ የወለድሽ እመቤታችን አንቺም እንደርሷ ነሽ። ይህስ እንደምን ነው ብሉ መሳፍንቱ ደቂቀ ሮቤል በአሮን ካህናቱ ደቂቀ ሮቤል ይቅርታ መሳፍንቱ ደቂቀ ሮቤል በሙሴ ካህናቱ ደቂቀ ቆሬ በአሮን በጠላትነት ተነሱ። የአንድ ቤተሰብ የአንድ ሰው ልጅ ክህነት ከምስፍና እንዴት ይይዛሉ ብለው በዚህ ሰዓት ከካህናት ፈሊጥ አይታጣምና አንድ ጊዜ የተነሳን እንደሆነ ለሕዝቡ የምቀኝነት ይመስላልና በአሮን በሙሴ ስልጣን የአሮንን ክህነት እኛ እናያዝና በእኛ ስልጣን ደግሞ የሙሴን ምስና ገንዘብ ታደርጋላችሁ አሏቸው። በዚህ ሰዓት ሄደው ሙሴ አባታችን የውያውን አይወደንምን? ሹመት በተርታ ስጋ በገበታ አንግሩ ለእኛስ ሹመት አይገባንምን? የአሮንን ስልጣን ስጠረጣሉ። ሙሴም መልሶ እውነት ነው ሹመት ይገባቸዋል፣ አባታችሁ ወይም ይወልዳቸዋል። ነገር ግን አሮን ሹመት ያገኘው ከእግዚአብሔር ዘንድ ነው፣ ከእግዚአብሔር አግኝታችሁ ተሾሙ አላቸው። በዚህ ሰዓት ይህማ ለወንድሙ ማዳናት አይደለምን? ብለው ታላላቅ ጽና በጅተው ብዙ ዕጣንን እያስገቡ 250 ሆነው ሊያጥኑ ገቡ። ገብተው ሲያጥኑ ቄሰ ቅጣሬው ቢነካቸው ልብሳቸውን የለበሱትን ልብሱን ሳይነካ ሰውነታቸው እንደተደበለበ ግንድ ያደርጓቸዋል። በዚህ ሰዓት ጌታ ሙሴን ልብሱ በታምራት የከበረ ነው፣ እነርሱ ግን በልብሳቸው እየጠቀለልክ አውጣቸው አለው። ጸናጽል ማዕጠንተ ወርቁን ከቤተ መዛግብት አስቀምጠው ብሎታል። በዚህ ሰዓት እኩሌቶች እስራኤላውያን ግማሾችን መሬት ተከፍታ ቆሬ ክብሩ ከካህናት ነበረና እኔ ባለሁበት ጸንቻለሁ እናንተም ባላችሁበት ጽኑ ለማለት ነገር ለማጽናት ሲሄድ መሬት ተከፍቶ ውጦታል። ግማሾችን መሬት ተከፍቶ ግማሾችን ከሰማይ እሳት ወርዳ አቃጥላቸዋለች። በዚህ ሰዓት የቀሩት እስራኤላውያን ግማሾችን መሬት ተከፍታ እንድትውጣቸው ግማሾችን ከሰማይ እሳት ወርዳ እንድታቃጥላቸው የሚያደርጉ እኒህ ሙሴ አሮን አይደሉምን? የጧቱን ጧት የማታውን ማታ ወደ እግዚአብሔር እያመለከቱ ብለው ንዑላዊሆሙ ለሙሴ ወለአሮን ሙሴ አሮንን በድንጋይ ወግረን በእሳት አቃጥለን ጣላቸው ብለው ተሰብስበው መጡባቸው። በዚህ ሰዓት እግዚአብሔር ገብተው እነሱ ሙሴ አሮንም ተሯሩጠው ከደብተራ ኦሪት ገቡ። እግዚአብሔርም በደመና ጋርዶ አድኗቸዋል። እስራኤላውያንም ደመናውን ባዩ ጊዜ አይ ይህስ አምላካችን ነው ይጣላና ብለው ተመልሰዋል። በዚህ ሰዓት እግዚአብሔር አሮን እስከ መቼ ሮጠህ እንዲህ ትገፋዋለህ? ከአንተ ስልጣን ክህነት እንዳይወጣ ምልክት እነግርሃለሁና ከቤተ ሌዊ የተወለደውን በትር ሰብስበህ በቀዳማይ ሰዓት ልጅ ዘገብተህ ስትጸልይበት እደር፣ ከዚያ ላይ ምልክት አሳይሃለሁ አለው። አሮንም በቀዳማይ ሰዓት ልጅ ይዞ ገብቶ ሲጸልይበት ቢያድር የአሮን በትር ሳይተክሏት ተተክላ ውሃ ሳያጠጧት አብባ ለምልማ አፍርታ ለውዝ ገውዝ ሎሚ ትርንጓ አፍርታ ተገኝታለች። እመቤታችን ቤተ መቅደስ በገባች በ12 ዓመት ጌታን ጸንሳ ተገኝታለችና የአሮን በትር አንቺ ነሽ አለ። ሰው ሁሉ ካዳንን ልጅ ጽኔት በድንግልና ስርዓት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳት ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድርብን። ምልዕተ ክብር ምልዕተ ጸጋ እመቤታችን ከቅዱሳን ይልቅ አንቺ ለአንቺ ትለምኝልን ዘንድ ይገባል። በሹመታቸው በማዕረጋቸው ያሉ ሊቃነ ጳጳሳት አይማልዱልን እንደሆነ ከሊቃነ ጳጳሳት አንቺ ትበልጫለሽ። ትንቢት የተናገሩ ነቢያትስ እነርሱ አይለምኑልን እንደሆነ ከነቢያትም አንቺ ትበልጫለሽ። አንድም አንቺ ታቢ አንቺ ከሐዋርያት ትበልጫለሽ። ከሰባ አንዲትም አንቺ ትበልጫለሽ።
ከኪሩቤል ከሱራፌል ከጸወርተ መንበሩ ከኪሩቤል ከሱራፌል የመወደድ የባለሟልነት የመፍራት ግርማ አለሽና የተራይ ግርማ ሬቱ ለኤልያብ እንዲሁ መፍራት በአይሁድ በአጋንንት በመናፍቃን መወደድ በመላእክት በደቂቀ አዳም ባለሟልነት በሥላሴ ነው። ኧረ በውኑ እመቤታችን ሰው ያለ ዘመዱ ይሆናል? አንቺ የሥጋችን ቁራጭ የአጥንታችን ፍላጭ ነሽና ለምኝልን። ለነፍስ ለሥጋችን ምሕረትን ይሰጠን ዘንድ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን። አንድነቱ ሦስትነቱ ሥጋዌውን በማመን ያጸናን ዘንድ አንድነቱ ሦስትነቱ ሥጋዌውን በማመን አጽንቶ ሕማሙን ሞቱን ትንሣኤውን ዕርገቱን ዳግም ምጽአቱን በማመን ያጸናን ዘንድ አንድም እርሱ አንድም አባቴ ታናሽ ነው ሃይማኖቴ ግብዝ ነው የሚል የለምና እርሱ በሚወዳት በተዋሕዶ ሃይማኖት ያጸናን ዘንድ ለምኝልን። ይቅርታውን ቸርነቱን ይሰጠን ዘንድ በቸርነቱ በይቅርታው ብዛት ኃጢአታችን ያስተሰርይልን ዘንድ ኃጢአታችን ከሚያስተሰርይ ልጅ ጽኔት በድንግልና ጽኑዕ በቅድስና እመቤታችን ጸሎቱን ኖሩ እንዳይረሳ ለምኝልን። አይምሮውን ጥበቡን በልቡናችን ሰይፉን ያሳድርብን። ቅድስት አለ ጽኔት ክብርት ልዩ ሲለው ጽኔት አለ ሌሎች ሴቶች ቢጸኑ ለጊዜው ነው እንጂ በኋላ ተፈርዷልባቸው በባልን ቅድመ ጸኒስ ጊዜ ጸኒስ ግረ ጸኒስ ቅድመ ወሊድ ጊዜ ወሊድ ግረ ወሊድ ጽኔት ናትና ንጽሕትም አለ ሌሎች ሴቶች ቢነጹ ከነቢብ ከዴል ነው እንጂ ካንዴው አይነጹ እሷም ከነቢብ ከዴል ካንዴው ንጽሕት ናትና። ወይ ረብሶት በምትሚን ዘፈጠራ ድንግል በሥጋ ወድንግል በሕሊና ክብርትም አለ ሌሎች ሴቶችን የምናከብራቸው ነቢያት ሐዋርያት ጻድቃን ሰማዕታት ጳጳሳት ኤጲስቆጶሳት ካህናት ዲያቆናት ነገሥታት መኳንንት ሕዝበ ክርስቲያን ወለድን ብለን ነፍሷችን የምናከብራት እማምላክ ወላዲተ አምላክ ብለን ነውና ልዩ ማለት ሁለቱም መስተጻራት እናትነት በድንግልና ድንግልና ከእናትነት አስተባብሮ ይዞ የተገኘ የለምና አይኑ አነ ያሉ አልፎ አነ ያሉ እንደሆነ አይምሮውም ጥበቡም በልቡናችን ሰይፍን አሳድርብን ማለት ነው። አይኑ አነ ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን እየለቱ ልመናሮባት አይደለም በቀደመ ልመና የምታስምር ስለሆነ እየለቱ ልመናስ እንኳን በእመቤታችን በጻድቃን ሰማዕታት እየለቱ የለባቸውም ብሎ በቀደመ ልመናቸው የሚያስምሩ ስለሆነ ጻድቃንን ብሎ ሳያሰሱ ይረክቡ ባቲ ስለቶ ወንድም ይህንን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርኮ ሰማይ ሰማያት ታደርጋለች። እሱን ተማርኮ ከመካነ ግብር ይቀመጣል። ወሶበ ፈጸመ ወድሶታ ባረከቶ አበቶ ሰላመ ወአርገት ምስለዚያ መላእክት በዐቢይ ስብሐት እንዲል አነሳስቶ አስጀመረን አስጀምሮ ያስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ነጋይተ ሀበጥ ከነገር ነገር ከነገር ፍለጋ ከመንገር ብሎ የምስጢረ ሥጋዌን ነገር ሲናገር መጥቶ ነበረና ያ ቢገጣበት ወደ ምስጢረ ሥላሴ ተናገረ። አንድም የምስጢረ ሥላሴን ነገር በመካከሉ ሲናገር መጥቶ ነበረና ያ ቢገጣበት ንግባይከ አለ። አንድም አባቶቻችን ጥንት ወዳረጓት እኛም ጥንት ወዳረግናት ወደ ቀደመች ወደ ምስጢረ ሥጋዌ እንመለስ። አሁን ምስጢረ ሥጋዌ ለምስጢረ ሥላሴ ጥንት ሆኖ አይደለም። ቀድሞ ጌታ ከእመቤታችን ሰው ሳይሆን የጌታችን የኢየሱስ ክርስቶስ የሥላሴ አንድነት ሦስትነት ተለይቶ ይታወቅ ነበር። ጌታ ከእመቤታችን ሰው ከሆነ በኋላ ግን
የሥላሴ አንድነት ሦስትነት በጎላ በተረዳ ታውቋልና መኑይም እያይመረው ለስሉስ ቅዱስ ዘንበለም ድረስ ተሰደወ ወጥዋይ እምቅድስ ደግሞ እንዲህ ለሁሉ ድንቅ የሚሆን የጽንሷን ነገር እንመረምር ዘንድ አንድም የትታ ይላል እንመርምር እንዲህ እያል ልብሱ እሳት መጋረጃው እሳት ቀሚሱ እሳት እርሱ እሳት የሆነ ኢየሱስ ክርስቶስ እንደምን አድርገን ወሰንሽው? ነአምን ሰለስተ ገጻተ እንዲህ ወሰላቱ መስቀል ዘርግታ አይሸሩ ዘዋሂሩ ተቆራ ሰባት የእሳት መጋረጃ ቤት ተጋረደ፣ ቤት ተተከለ፣ ቤት ተዘረጋ። ሰባት መንጦላዕት ያላቸው ሙሴ በደብረ ሲና ያያቸው ናቸው። ገባትር ዘነድ እሳት ብሎ የሚያመጣቸው ናቸው። በቀኝሽ ነውስ ወይስ በግራ እሳተ መለኮት የተወሰነው? አንቺ የ15 ዓመት ቆንጆ ስትሆን የሚያንጸባርቅ ነደ እሳት ያለበት ቤት ተጋረደ፣ ቤት ተተከለ፣ ቤት ተዘረጋ። የተተከለው በቀኝሽ ነው ወይስ በግራ? አንቺ ታናሽ ሙሽራ ስትሆን አሁን እመቤታችን የሰባ የሰማንያ ብትሆን ትችላለች ማለት አይደለም። ነገሩ ረቂቅ ስለሆነ ነው እንጂ የሚያንጸባርቅ ነደ እሳት ያለበት እርሱ ቤት ተጋረደ፣ ቤት ተተከለ፣ ቤት ተዘረጋ። ታናሽ ሙሽራ ስትሆን እናትነት ከድንግልና ድንግልና ከእናትነት አስተባብሮ መገኘት እንደምን ያለ ነው! ረሃብ ሲለው ረሃብ ሲለው መስፋትን ከመጥበብ የማይወሰነው የተወሰነብሽ ረቂቁ ብዙ ሆነብሽ እንደምን ያለ ነው! እንደ ንብ ያለ ጽንስ እንደምን ያለ ነው! አንድም እንደ ንብ ያለ ጽንስ እንደምን ያለ ነው! የንብ አውራው በጮኸ ጊዜ ተጸንሶ ያድራል። ወታነፍር እግዝእትወ ዳነት እንዲል የእመቤታችን ጽንስም የመልአኩ የቅዱስ ገብርኤል ቃል ሰምታ ነውና እንዲህ አለ። አሊም ምስለ ድንግልና ወተት ከማስገኘት ጋር የተገኘ እንደምን ያለ ነው! ማዕስባት ከበሉ ከጠጡ ወተት ያስገኛሉ። ደናግል ግን ከባሎቻቸው ጋር ካልተገናኙ ወተት አያስገኙና ይትካሎ ዳንስ ዘንበለ ተራቅቆተ ደው እንዲህ ይስጥካል ብሎ ቀብሏል እንጂ የልጅሽን ባሕርይ ይመረምር ባሰበ ጊዜ ወደ መቀመቃት ይወርዳል። ያምታተዋል አይመረመረውም። ዳግመኛም የልጅሽን ባሕርይ መረምር ባሰቡ ጊዜ ልቡናዬ ይርቃል ብሎ ላይ ለብሏል እንጂ ልቡናዬ ወደ አየራት ይወጣል። በስውር ካልኩ ወይስ ካልኩ ብሎ በስውር ብሏል እንጂ ባሕርዩን ሊመረምር ይወዳል። ይጥላ ካልኩ ብሎ መንጦላዕት ብሏል እንጂ ባሕርዩን ሊመረምር ይወዳል። ወይፈርም ነደ እሳት ከነደ እሳትነቱ የተነሳ ይፈራል። እኩሌታም አይደርስ።
ብሏል እንጂ የልጅሽን ባሕርይ ሊመረምር ይወዳል። ይስረር ካልኩ ብሎ ምስራቅ ምዕራብ ብሏል እንጂ የልጅሽን ባሕርይ ሊመረምር ይወዳል። ይራይ ካልኩ ብሎ ላዩን ብሏል እንጂ የልጅሽን ባሕርይ ሊመረምር ይወዳል። ይመጥን ካልኩ ብሎ አበርት ብሏል እንጂ የልጅሽን ባሕርይ ሊመረምር ይወዳል። ያይ ካልኩ ብሎ ለሰማይ ብሏል እንጂ የልጅሽን ባሕርይ ሊመረምር ይወዳል። ይህ ካልኩ ብሎ በኩሎ በኩሌ ብሏል እንጂ በአራቱ ማዕዘን ይዞራል። ተበኩሌ ያለ የማስ ማስናልና ከስርወት ወደ ቀደመ ስራው ይመለሳል። ስለዚህ የእርሱ ባሕርይ አይመረመርምና የእርሱ ባሕርይ ለመመርመር አንጠናቀቅ፣ አንመራመር። የአባቶቻችን የነቢያት የሐዋርያት አንደበት የክርስቶስን ባሕርይ ሊመረምር ሊያመሰግን አልቻለምና በወዲያኛው የማይደፈር ነው። በእኛ ዘንድ ግን ትሑት ነው። በወዲያኛው የማይገኝ ረቂቅ ነው። በእኛ ዘንድ ግን ሥጋን ለብሶ አየሰ ከብረ ለነግሠ መባልን ገንዘብ አደረገ። የማይዳሰስ እሳት ነው። እኛ ግን ከእርሱ ጋር አብረን በላን፣ ጠጣን፣ ዳሰስ ነው። አሁን ሊቁ የት ነበረና እንዲህ አለ ቢሉ የነቢያትን ማየት አድርጎ የሐዋርያትን መዳሰስ አድርጎ የሐዋርያትን መብል መጠጥ አድርጎ በላይ ነው ሰተይ ለምስሌሁ አለ። ከእነርሱ ጋር ቢኖር ጌታ የማይለየው ስለሆነ ወረፈቀ እግዚእ ኢየሱስ ምስለ መጸባዕ ዋጣን እንዲላንድም እርሱ እንደቆረበ ቆረብ ነው፣ እርሱ እንደጠጣ ጠጣ ነው ሲለው ዛሬም እንዲህ እያልን እናመስግነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳለን እግዚኦ ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለን እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስ ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማናሁ ዳግም ይመጽእ በስብሐት ይኰንን ሕያዋነ ተሳለን እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ሲል በኪዳን ይተረጎማል። ያዕቆብ ዘስሩግ ነው። እናቱ አዝለው ወደ ቤተ እግዚአብሔር ሄደች። ከቤተ እግዚአብሔር ሲደርስ ፊቱን ወደ ምስራቅ አዙሮ ሲያማትብ ሊቀ ጳጳሱ አየው። በዚህ ሰዓት ሊቀ ጳጳሱ ተገልጾለት እስከ ጽዋው ይሆናል። ለዚህ ሰዓት ተገልጾለት መንገ መልካ ቁርባን ያለ 59 አንቀጽ ደርሷል። ሶስቱን ከዚህ ይናገሩታል። አንሰ እበር ጻተ ሥጋ ጻተ ነፍስም ሥጋ ወካሊታ ቀዊም ቅድመ እግዚአብሔር ወሳልስታ ጻተ ፍት ላዕሌየ ብሎ ተናግሯል። ከዚህም በኋላ የሶርያ ሰዎች እስኪ እኛ እያየንህ እየሰማንህ ጻፈልን። ከዚህም በኋላ እርሱ ብዙ መጻሕፍት እየጻፈ ሰጥቷቸዋል። እነርሱም እስኪ እኛ እያየንህ እየሰማንህ ጽፈህ ስጠን አሉት። በዚህም ሰዓት እኔስ እንኳን እያያችሁኝ እየሰማችሁኝ ጽፌ ልሰጣችሁ ይቅርና የተማሩትንም በእናንተ ፊት መናገር አይቻለንም አለ። በዚያን ሰዓት እስኪ እንግዲያስ ነቢዩ ሕዝቅኤል በፈለገ ኮቦር አንገታቸውን ዘንበል አድርገው ያያቸውን የኪሩቤልን የሱራፌልን ነገር ተረክልን አሉ። በዚህ ሰዓት እርሱም ይህስ ያያቸው አንገታቸውን ዘንበል አድርገው ማየቱ የማይመረመር ልዑል መሆኑን ሲያዩ እንዲህ አንገታቸውን ዘንበል አድርገዋል ብሎ ተርጉሞላቸዋል። አባ ሕርያቆስም የምስጢረ ሥላሴን ሊተረጉም ሊመራመር ወዶ ነገር ግን የማይተረጎም ነውና
ልዑል ውእቱ ዘይትረከብ ግሩም ውእቱ ልዑል ውእቱ ዘይደፈር ልዑል ውእቱ ዘይትረከብ እሳት ውእቱ ዘይትገሰስ ብሎ የምስጢረ ሥላሴን ነገር ዘጋው። እናንተ አይችለን መብላ ይወስለው የሚበላውን የሚጠጣውን እውነተኛ መብል ያስገኘሽልን አንቺ ነሽ። በአምነው አንድነቱ ሦስትነቱን አምነው በአንድነቱ በሦስትነቱ ጸንተው በሚገባ ሆነው ሥጋው ደሙን ቢቀበሉ ሕይወትን የሚያድለው በያሚንም ይላል አንድነቱን ሦስትነቱን ሳያውቁ በሚገባ ሆነው ኃጢአታቸውን ተናዘው ንስሐ ሳይገቡ ቢቀበሉት ግን የማይታኘት የአድማስ ድንጋይ ነው። ምን ነው የሀገራችን ድንጋይ በቆሎ ነው እና እስከ አድማስ የደፉ የሀገራችን ድንጋይ ሰብስበው ከአድማስ ድንጋይ ያደረጉት እንደሆነ እንደ ሰም ያቀልጠዋልና እንዲህ አለ። በአሚን አንድነቱን ሦስትነቱን አምነው ኃጢአታቸውን ተናዘው ንስሐ ገብተው በሚገባ ሆነው ቢቀበሉ ጥበብን የሚገልጽ ነው፣ ሕይወትንም የሚሰጥ ነው። ለለ ይሰጥሕ እምኔሁ አንድነቱን ሦስትነቱን ሳያምኑ ኃጢአታቸውን ሳይናዘዙ ንስሐ ሳይገቡ ሥጋው ደሙን ቢቀበሉ ግን የሚያስገመግም ነው። ዘያሰክር የሚያሰክር ነው። ዘያተነትን የሚያስገመግም ነው። የሚጥል ነው። በኃጢአት ላይ ኃጢአት የሚጨምር ነው። ምን ነው የክርስቶስ ሥጋ ደም ከኃጢአት ያነጻል እንጂ ኃጢአት ላይ ኃጢአት ይጨምራል ቢሉ እውነት ነው። ኃጢአታቸውን ተናዘው ንስሐ ገብተው በሚገባ ሆነው ቢቀበሉት በክብር ላይ ክብር የሚጨምር ነው። ነገር ግን ኃጢአታቸውን ሳይናዘዙ ንስሐ ሳይገቡ በሚገባ ሳይሆን ቢቀበሉት ግን በኃጢአት ላይ ኃጢአት የሚጨምር ነውና እንዲህ አለ። ይህንንም በግስ ይናገረዋል። እንደ ሰቀልን በግስ ይናገረዋል። ከብዙ ጣፎ ማር የተቆረጠ ማር ቢጥሉ ጠጁ ያሰክራል። ይህስ አይደለም ወይን ብቻም ያሰክራል ብሎ በሰካራም ልማድ ይናገረዋል። እንደ መስከር ኃጢአት መስራት አእምሮ ማጣት፣ እንደ መፍገምገም በኃጢአት መውደቅ፣ እንደ መውደቅ ደግሞ ተፈርዶበት ወደ ገሃነም መውረድ። ዛሬም እንዲህ እያልን እናመስግነው። ክብር ምስጋና ላንተ ይገባል እያልን ለመንግሥት ክብር ምስጋና ይገባል እያልን ንጹሕ ዕጣን ከሆነ ለአንተ አምልኮት ይገባል እያልን እናመስግነው። በዚህ ዕርገተ ዕጣን ሲሉ ዲያቆኑ 5 ቆርቆር ዕጣን ለቅሞ ለካህኑ ያቀርብለታል። ካህኑም ቡሩክ እግዚአብሔር ኀዜ ኩሉ አምላክነ ወቡሩክ ወልድ ዋሕድ ወቡሩክ መንፈስ ቅዱስ መጽንዔ ወመንጽሔ ኩልነ ብሎ ባርኮ ሦስቱን ንስግሮቹ ማይጠንት ሲል ሦስቱን በሦስት ወገን ወግሮት ይወጣል። አንዱን ወንጌል ሲል ወግሮት ይወጣል። አንዱን ተዘከረኒ እግዚኦ ሲል በዚህ ዕጣነ ዕርገት ሲል ወግሮት ይወጣል። ይህም ምሳሌ ነው። 5 ዕጣን የአምስቱ ኪዳን አብርሃም፣ ኪዳነ ኖህ፣ የአምስቱ ኪዳን አዳም፣ ኪዳነ ኖህ፣ ኪዳነ አብርሃም፣ ኪዳነ ይስሐቅ፣ ኪዳነ መባ ይስሐቅ፣ ተልእኮተ ሙሴ ወአሮን። ተልእኮተ ሙሴ ወአሮን አንድ ወገን ብሎ ክህነተ መልከ ጼዴቅ አቤቱ ጌታ ሆይ ቅዱሳን መላእክትን ቅዱሳን ጻድቃን ሰማዕታትን አስከትለህ በምትመጣ ጊዜ በቸርነት አስበኝ ይበሉ። ይካ የደከማንሻ አንሰስፈራሽን አስጀምሮ ላስፈጸመ የሎች እግዚአብሔር ክርስቲያን ያስራ።
መምህራችን ለወዳጃችን ለመምህር ሰናይ እግዚአብሔር ሰዎች መስለናለን አሮኩን ያሰማልን እያመሰማነው ሰላሳ ምስታመት ያማርክረን የሚስቆላቸው ተጠቅቶች እግዚአብሔርን አመስግኑ። እንግዲህ